መቼም እኔ አባታቸው ላገባ ነው ስላቸው ያለ አንዳች ጥያቄ ነው የሚቀበሉኝ። ልታገባ ነው አይደል? አዎ ልጆቼ ላገባ ነው። አግባኝ አለችኝ። አግባኝ አለችኝ። ውሸት። 1 ዓመት ሙሉ አብረን ቆየን። እንደ ሰው ተጋብተን መቼ ነው የምንኖረው? ወይስ የደበከኝ ነገር አለ? ዛሬ ደግሞ ተነስቶብሻል አይደል? አሻንጉሊት አገኘካ መጫወቻ። የምር እኔ ያስቀይምሻለሁ። ከትዕግስቴ በላይ ይሆንሽ ነው። አፈር ድሜ ነው ማለት ነው። ብዬ ማለት ነው። አቡ ቅላሊት የማር ሰፈፍ እኮ ናት። እንደ ስሟ ውብ፣ እሸት፣ ጥንቅሽ የምትበላ ሰላም አለ። የእናንተ ፍቅር የህፃን ልጅ ጨዋታ እየመሰለ ነው። መጨረሻ የሌለው ነገር። የምን የቃቃ ጨዋታ ነው? ግን አዲሷ ሙሽራ መች ነው የምትመጣው? ሙሽራማ ዝም ብላ አትመጣም እንዴ? ሌላ ሰርግ ደግሰን እኔ ሚዜ ሁኚ አስበዋል። አባ ሰርግ የሚባል ነገር የለም። መቼም እንዴት እንደማፈቅርሽ ለአንቺ የማልሆነው ነገር እንደሌለ ታውቂያለሽ። ፍቅር ብቻ ምን ይሰራል? መሬት ጠብ የማይል ነገር። ሽቶ የለም ምንድን ነው የጨረስከው? ቆይ አንተ የራስህ ሽቶ የለም እንዳትቀበም። ለምንድን ነው ቆይ ነው የምትነካብኝ? ማነው ሽቶ ደግሞ የሚነካው? ጀመረሽ ደግሞ ያው እንግዲህ ደረቅ ባላገኘህልኝ አይደለም ሌላ ሞክሪ። እሺ ጨረታ አሸነፍክ? ለቤት ገዛ አባ። ሁለታችሁም ልክ አይደላችሁ። እና ምንድን ነው ጉዳዩ?